ቻው። እኔም ወደ ድሮ ማንነቴ፣ አንቺም ወደ ተረኛው ሰው ያራዳ እንደኔ ሁኚ ያልኩሽ እና ምን ልልሽ ነው? የአንቺ ደስታ ከአንቺ በላይ እኔን ያስደስተኛል ብላል። በእነዛ ሁሉ ቀኖች ያልተለየችኝ አንድ ሴት አለች። ማነች? ማዘሯ። በስተመጨረሻም የሁሉም ሰው ህይወት ላይ ጊዜያዊ መሆኔ ተረዳው። እንደ ንጉስ ካየሽ እንደ ንግስት አይሻል። ስልክሽ ላይ እንዳለው ጌም ደግሞ ካየሽ አጨዋወቱ በእኔ ነው የሚብሰው። ሀዘን ሲሰማሽ እኔን አስተውሽ። ምናልባት በቂ ላልሆን እችላለሁ፣ ግን ደግሞ ጎንሽ ነኝ ይላል። ማንም ቢመጣ ማንም ቢሄድ ግድ አይሰጠኝም። ቢኮዝ ዓለም ሁሉ ቢከዳኝ የማትሆኝ ቤስት ፍሬንድ ነው ያለችኝ። ለምን ደግሞ አታወሪ? አይናፋነሽ እንዴ? እንደዛ ያለው ብቸኛ ነገርህ ፈጣሪ ከሆነ ምንም የጎደለ ነገር የለማ። ሲጀመር እኔ ብቸኝነት የሚሰማኝ ስልኬ ቻርጅ ሲዘጋ ነው ያደረገ። ምናልባት እኮ ሁለታችንም ጋር አንድ አይነት ስሜት ሊኖር ይችላል፣ ግን ደግሞ ማን ቀድሞ ይጻፍ በሚል ፉክክር ተረሳሳን እንጂ። እኔ ማለት ስትቀውኝ ኮኔክት ስትቁኝ ፎርጌት የሆንኩ ልጅ ነኝ። ያራዳል። እንደ ንጉስ ካየሽ እንደ ንጉስ አይሻል። ስልክሽ ላይ እንዳለው ጌም ካየሽ ደግሞ አጨዋወቱ በማን ነው የሚብሰው? በእኔ ነው የሚብሰው።